ቤተሰቦች እቺ እታችን እንግዲህ ሞታለች ማለት ነው። መሞቷ ብቻ አይደለም የሚያሳዝነው ሬሳ ወደ ሀገር ቤት መግባት አልቻለም። በምንድነው ካላችሁ በገንዘብ ምክንያት 2 ወር አሳክሚያታለሁ ያሳከምኩትን ገንዘብ ካልከፈላችሁ ሬሳዋን ወደ ሀገር ቤት መሸኛት አልችልም ገንዘብ ከፍላችሁ ነው መውሰድ ትችሉ የሚባል ነገር ሰምተናልና እባካችሁ የዚችን ልጅ ፋሚሊ እናት አባት የሚታቁ ሰዎች ወደዚህ ሼር አድርጋችሁ አምጡና ገንዘብ አዋልተን ሬሳዋ ወደ ሀገር ቤት እንዲገባና ሀገር ቤት ላይ እንዲቀበር እናደርጋለን። ሁላችሁም ይሄንን ቪዲዮ ሼር ኮፒ ሊንክ አድርጉልኝ። አመሰግናለሁ። ቤተሰቦች እቺ እታችን እንግዲህ ሞታለች ማለት ነው። መሞቷ ብቻ አይደለም የሚያሳዝነው ሬሳ ወደ ሀገር ቤት መግባት አልቻለም። በምንድነው ካላችሁ በገንዘብ ምክንያት 2 ወር አሳክሚያታለሁ ያሳከምኩትን ገንዘብ ካልከፈላችሁ ሬሳዋን ወደ ሀገር ቤት መሸኛት አልችልም ገንዘብ ከፍላችሁ ነው መውሰድ ትችሉ የሚባል ነገር ሰምተናልና እባካችሁ የዚችን ልጅ ፋሚሊ እናት አባት የሚታቁ ሰዎች ወደዚህ ሼር አድርጋችሁ አምጡና ገንዘብ አዋልተን ሬሳዋ ወደ ሀገር ቤት እንዲገባና ሀገር ቤት ላይ እንዲቀበር እናደርጋለን። ሁላችሁም ይሄንን